ሰላም እንዴት ናችሁ? ደህና ናችሁልኝ? ዛሬ ደግሞ ሩዝ በአትክልት ነው የምናየው እየሰራን። ሩዝ በጣም ነው የምወደው እና ሩዝ የምትወዱ ሰዎች ዛሬ እናንተ ቀን ነው። ይሄንን ስራ በደንብ አድርጋችሁ አይታችሁ እቤታችሁ መሞከር አለባችሁ። ያደረግነው የጋለ መጥበሻ ላይ ዘይት አደረግን፣ ከዛ ቲማቲም አደረግን፣ ከዛ ካሮት አድርገን በደንብ አድርገን እንጠብሰዋለን። እስኪበስልልን ድረስ በደንብ አድርገን ከጠበስን በኋላ ጎመን እናደርግበታለን። እኔ የተጠቀምኩት የበሰለ ጎመን ነው። ጥሬ ጎመንም ማድረግ ትችላላችሁ። እኔ ለፍጥነት ስል በደንብ ቶሎ እንዲልልኝ የበሰለ ጎመን ያደረኩት። ከዛ ቅመም ክኖር ነው ያደረኩት። ከዛ በኋላ አብሮ በደንብ አድርጎ ሲበስልልኝ እንደምታዩት ከዛ ሩዝ እናደርግበታለን። የበሰለ ሩዝ እኔ ሩዙን ያበሰልኩት እርድ አድርጌበት ነው። ከዛ በኋላ የበሰለን ሩዝ አብረን እናዋህደዋለን ማለት ነው። በጣም ቀላል በጣም ፈጣን የሆነ ሩዝ በአትክልት ነው። ሞክሩት ሁላችሁም። ቃሪያ እናደርግበታለን። እዩት እንዴት እንደሚያምር። ይህን የመሰለ ሩዝ በአትክልት ይሆንልናል። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በጣም ነው የምወዳችሁ። ሁላችሁም ሞክሩት ይሄንን ስራ። ቻው